በዛሬው ቪዲዮ ለልጅ የተሰኘው ቤተሰብ ተከታታይ ድራማ ላይ አይሲጉል በአጋቾች የምትያዝበትን በመጨረሻ ባህሪ ለሷ ስል ሰው የሚገድልበትንና ፖይራዝ አይሲጉልና እንዲሁም ባህሪ ቤተሰብ እንደሆኑ የሚያውቅበትን ባህሪ ፖሊስ እንደሆነ የሚታወቅበትንና ወንጀለኛን ሲያስመልጥ ባህሪ የሚይዝበትን አይሲጉል ከቤት ውስጥ አምልጣ የምትሄድበትና ሌሎችም አስደንጋጭና ጎብኝቶችን እየቀርብ ያለው ወደ ቪዲዮ አለፍኩኝ። ፖይራዝና እንዲሁም ደግሞ በሌላ በኩል አይሲጉል አብረው ያድራሉ። ግን አብረው ይደሩ እንጂ ምንም ያደረጉት ነገር አልነበረም። ምክንያቱም ፖይራዝ አይሲጉልን እቤቱ ይጋብዛታል። እናም አብረው ጊዜ እና አብረው ምሽትን ያሳልፋሉ። በመጨረሻም እሷ ለብቻ ሶፋ ላይ ስትተኛ እሱም ደግሞ እሷን እያየ ከተመሰጠ በኋላ ለብቻው ይተኛል። ፖይራዝ የፍቅር ጊዜ እንደሚያሳልፍ ገብቶት ነበር። ጎረቤቶቹ ግን መተው ሁሉንም ነገር አበላሹበት። በመጨረሻም አሁን አይሲጉል ለብቻዋ ካደረች በኋላ ፖይራዝ የመጀመሪያ ቀኑ ለባህሪ የሚሰራበት እናም አሁን ሱፉንና እንዲሁም የተለያየ ልብሶችን ለብሶ በጣም እንደረፈደበት እየነገራት ላይ አይሲጉል ሊሄድ በሚሞክርበት ሰዓት ላይ ከረባት እንኳን በአግባቡ ማሰር የማይችለውን ፖይራዝን ከረባቱን ታስርለታለች። እናም ሁለቱም ተያይዘው አሁን በመኪናው እሱም እሷን ይሸኛታል። አሁን ይህ በእንዲህ እንዳለ ባህሪና እንዲሁም ደግሞ አይሲጉል ግንኙነት እንዳላቸው ፈጽሞ ፖይራዝ አያውቅም። ባህሪስ ቢሆን አይሲጉልና እንዲሁም ደግሞ ፖይራዝ እንደሚተዋወቁ ሲያውቅ ምን ያደርጋል? የለሁላችንም ጥያቄ ነው። ወደ መቃብር ስፍራው አይሲጉልን ያደረሳት ፖይራዝ አለ። ፖይራዝ እሷን እዛ ካደረሳት በኋላ ወደ ኋላ ብሎ ሊሄድ ባለበት ሰዓት ላይ የአርናን ሰዎች ደግሞ አሁን ሙሉ በሙሉ አይሲጉልን እየተከታተሏት ነው። እናም ጋዜጣ ከያዙ በኋላ ሁለቱም መሳሪያቸውን በጋዜጣቸው መካከል በማድረግ ማንም ሰው ሳይመለከታቸው በእነሱ ቤት አይሲጉልን ለማጥፋት ወደፊት ለፊት ይሄዳሉ። ይህ በእንዲህ እንዳለ እሷ እንድትሄድ ካደረጋት በኋላ ከኋላዋ ሁለት ሰዎች የተከታተሏት እንደሆነ እያወቀችው አይሲጉል ነበረች። ግን እውነቱን ለመናገር የአባቶቿ ሰዎች መስሏቸው ነበር። በሌላ በኩል ደግሞ የባህሪ ቀኝ እጅ የሆነው ልጁ ሳደቲን አለ። ፖስታ ተልኮለት ይገኛል። የተላከለትን ፖስታ እየተመለከተ ባለበት ሰዓት ላይ ሲዲውን አውጥቶ ወደ ፒሲ ውስጥ አስገብቶም ይከፍተዋል። ግን በዚህ ሰዓት ላይ የተመለከተውን ነገር ማመን አልቻለም። ካሜራው የሚያሳየውና የተቀዳው ቅጂ እንዳለ እሱ ወደዛ ማለትም ደግሞ የአርናን ልጅን ክላሲክን ሲገድለው የሚያሳየው ፉቴጅና ቪዲዮ ነበር። እናም ሙሉ በሙሉ እንደተቀረጸ ይመለከታል። በዚህ የተነሳ በጣም ይናደዳል፣ በጣም ይበሽቃል። እናም አባቱ ከኋላ ሲመጣና ያን የተቀረጸ ያንን ምስል ሊመለከተው ሲል ወይ አባቴ በማለት ፒሲውን እየደበቀ ምን የተመለከትክ ነው ልጄ ብሎም ሲነግረው እሱም ምንም ከስራ ውጭ እንደሆነና ምንም አለመሆኑን ይናገራል። በጣም ተናዶ ወዲያው ስልኩ ላይ ነግዴት ይደውልለታል። ነግዴት ከደወልለትም በኋላ በማንሳት ከአለቃውም ጋር የተገናኘ አሁን የላክልልህ መልእክት ለአንተ በቂና አስተማሪ ነው በማለት ይነግሩታል። እናም ለመገናኘት ቀነቀጠሮ ይዛሉ። በሌላ በኩል ሁለት ሰዎች እየተከታተሏት እንደሆነና እንዲከታተሏት ለምን እንዳደረጉ አይሲጉል ለሴማ ደውላ ተነግራታለች። ሴማም በጣም ደንግጣ ወዲያው ወደ ባህሪ በመሄድ ሁለት ሰዎች አይሲጉልን እየተከታተሏት ነው፣ ሱፍ የለበሱ ሰዎች በማለትም ስትነግረው የእኛ ሰዎች አይደሉም፣ በእርግጠኝነት እሷን ላይ ጥቃት ሊያደርሱባት ነው በማለት ባህሪ መሳሪያውን ታጥቆ በፍጥነት ከቤት ውስጥ ተንስቶ ወደ አይሲጉል ጋር ሄዳል። አይሲጉልም አሁን ወዲያው ወደ መናፈሻ ውስጥ ገብታ ማንም ሰው እንዳይመለከታትና ራሷን እንድትጠብቅ የሚነገራታል። በዚህ ሰዓት ላይ ሴማም እኛ እነዚህ ሰዎች ማንም አይደሉም በማለት እናም ደግሞ ከነሱ አለመሆኑና እሷ ላይ ጥቃት ለማድረስ የመጡ እንደሆነ ለአይሲጉል ይነገራታል። አይሲጉል ለፖይራዝ መደወል ብትፈልግም እንኳን ግን በፍጥነት ሰዎቹን ለመሸወድ በጣም እየሮጠች ለማምለጥ ሙከራ ታደርጋለች። ሳፈርና እንዲሁም ሰዎቹ በሰላም በተቀመጡበት ስልክ ይደወላቸዋል። የተፈጠረውም ነገር ሲነገራቸው በፍጥነት ሁሉም ተያይዘው ይሄዳሉ። በሌላ በኩል ደግሞ ለፖይራዝ እየደወለች የምትገኘው ሴማ አለች። ሴማ ስትደውልለት እሱም ወደዛ ቦታና ቅርብ እንደሆነ እየተናገረ በፍጥነት ሂድ ወደ ተባለበት ቦታ ይሄዳል። ግን ይህ ሁሉ ነገር ስለ አይሲጉል አልመሰለውም ነበር። ፖይራዝ ወደዛ ስፍራ ይደርሳል። እናም አሉ የተባሉት ሰዎች ሁለት ሰዎች ይመለከታል። ጋዜጣ ይዞ ጥቃት ለማድረስ የሆነ ሰው ላይ እየሄደ እንደሆነ ይገባዋል። እናም በፍጥነት እነዛን ሰዎች ተከታትሎ አንደኛውን ሰው እዛው አግቶ ደብድቦ ይዘዋል። ፖይራዝ ይህንን ያደርጋል። በሌላ በኩል አይሲጉል ለማምለጥ እየሮጠች ባለችበት ሰዓት ላይ ሌላኛውን ጠባቂ ማንም ሰው ስላላስቆመው መሳሪያውን አቀባብሎ ወደፊት ለፊቷ ይቆማል። አይሲጉል በህይወቷ ደንግጣ ባለችበት ሰዓት ላይ አባቷ አይሲጉል እያለ ይጠራታል። ወዲያውም መሳሪያውን ይደቅንና አይሲጉልን ዝቅ እንድትል ይነግራታል። አይሲጉል ዝቅ ትላለች። ሊገድለው ወደ መጣው ሰው ወዲያው በፍጥነት ባህሪ ይተኩስበታል። ከአንዴም ሁለት ሶስት ይተኩሶ ሰው ይጥለዋል። እናም አይሲጉልን ሊገድል የነበረው ሰው ይሞታል። ፖይራዝ በፍጥነት እየሮጠ ይሄዳል። እናም በመጨረሻ ሁሉም ነገር ሲመለከት ሴማ ደግሞ መሳሪያውን አቁሞ እንዲያወርድና ልጁ የተመለከተች እንደሆነ እየነገረችው በል በፍጥነት መሳሪያውን ጣል በማለት ትነግረዋለች። ባህሪ ወዲያው አይሲጉልን አቅፎ ያረጋጋታል። እሷን ለማረጋጋት ሲሞክር
ፖይራዝ ከሩቁ ሁለት ነገራትን በድንገት አንድ ላይ ይመለከታል። አይሴጉል የባህሪ ልጅ እንደሆነች ይመለከታል። እናም እስከዛሬ ስለምንም ነገር የማያውቀውና አይሴጉል ፈጽሞ የባህሪ ልጅ የማትመስለውና ግንኙነት እንዳላቸው እንኳን ጠርጥሮ የማያውቀውና ስለምንም ነገር የማያውቀው ፖይራዝ አሁን ባህሪና እንዲሁም አይሴጉል እናትና ልጅ መሆናቸውን አወቀ። በዚህም ነገር በጣም ደነገጠ። አሁን ላይ ለፖይራዝ ብሎ አባቷ ባህሪን አለማጋለጥ ይችላል ወይንስ ለማን ታማኝነቱን ይፈጽማል የሚለው ለሁላችንም ጥያቄ ነው። እናንተ ብትሆኑ በፖይራዝ በኩል ምን ታረቃላችሁ? የምትወዱትን ሴት አይሴጉልን ታገለግላላችሁ? አባቷንስ ትከዳላችሁ? ወይንስ ደግሞ እነሱን ታዛችሁ የልጃችሁን ህይወት ታጣላችሁ? ለፖሊሶች ካልሰራ ልጁ ማግኘት አይችልም። ፖይራዝ ምን ያደርጋል? አይሴጉልን ወደ ቤት ውስጥ ይዟት ይገባሉ። በዚህ ሰዓት ላይ ወዲያው ፖይራዝ በጣም ተናዶ መሄድ እንዳለበት እየተናገረ በመኪናው በፍጥነት ይሄዳል። በሌላ በኩል አይሴጉልና እንዲሁም ባህሪ አሁን በጥቂቱም ቢሆን የተቀራረቡ ነው። ግን ይህ በእንዲህ እንዳለ ከወንድሟ ጋር መጨቃጨቅ ትጀምራለች። እናም ወደ ቤቷ መሄድ እንዳለባትና እንደምትሄድ ስትናገር እባክሽ መሄድ የለብሽም በማለት አይሴጉልን ለማስቆም ቢሞክሩም እንኳን አይሴጉል አሻፈረኝ በማለት ትሄዳለች። ፖይራዝ ወደ ውስጥ መግባት አልፈልግም። አሁን ባህሪ ቤት ውስጥ ይገኛል። ውስጥ አይሴጉል እንዳለች ያውቃል። አይሴጉል በዚህ ሰዓት ላይ ፖይራዝ እነሱ ጋር አብሮ እንደሚሰራ ካወቀች ደግሞ ትልቅ ችግር ይፈጠራል። ፖይራዝን አትፈልገውም። ለባህሪ ከሆነ የሚሰራው አትፈልገውም። ይህ ለሁላችንም ውስጥ ቀንጥቀጥ ነው። ሀሳብ አስተያየታችሁን ኮመንት ስፍራ ላይ አስቀምጡልኝ። እስኪ እባካችሁ ተወያዩበት። ይህን አዲስ ድራማ ባህሪ ስለ ገዳዮቹ ማንነትና ስለ ሁሉም ሰዎች መታወቅ እንዳለበትና እንደሚያሳስበው ይናገራል። ይህ በእንዲህ እንዳለ ባህሪን የተናገረ ባለበት ሰዓት ላይ አንደኛውን ሰው እንደያዘውና መኪና ውስጥም እንዳለ አግቶም እንዳስቀመጠው ፖይራዝ ለባህሪ መጥቶ ይነግረዋል። ምን ብለውም ሲጠይቁት ንቶሎ በማለት ወዲያው ከፈኑን ከፍቶ ሰውየውን ይሰጣቸዋል። እናም በዚህ ስራው በጣም ተደስተው በፍጥነት አሁን ሁላቸውም ተያይዘው ለመሄድ ሙከራ ያደርጋሉ። ሰውየውን አግተው ቤዝመንት ክፍል ውስጥም ይገባሉ። ካፈኑትም በኋላ እየደበደቡ ማን እንደላቀው መሳሪያ ደቅነው እሱን ለማወጣጣት ቢሞክሩም እንኳን ግን እሱ ፈጽሞ እውነታው ሊነግራቸው አልቻለም። በሌላ በኩል አይሴጉል ማንም ሰው ሳይመለከታት በፍጥነት ከቤት ውስጥ ትወጣለች፣ ታመልጣለች። አይሴጉል ከቤት ውስጥ እንደወጣችን በፍጥነት ለቤተሰቦቿ መጥተው ሊናገሩ ይሞክራሉ። በሌላ በኩል አይሴጉልን ሊገድላት እየነበረውን ሰው ሊገድሉት ሲሞክሩ ፖይራዝ መግደል የለብንም በማለት ወዲያው በፍጥነት አንድን ነገር ወደፊት ለፊት መጥቶ ሊነግረው ሲል ሴማ ደግሞ አይሴጉል ከቤት ውስጥ እንደጠፋችም ይነግረዋል። ባህሪ ይህንን ሲሰማ በጣም ይናደዳል። ለልጁ መደወል ይጀምራል። ተመለሽም ሲላት እሷ ግን ስልኩን ትራንሳለት አልፈለገችም። ፖይራዝ ይህንን ፍጥነት ተጠቅሞ ወዲያው ሰውየውን እንዲያመልጥና በመስኮት እንዲወጣ ያደርገዋል። ፖሊስም እንደሆነ ነግሮት ወዲያው እንዲሄድና ማንም ሰው ሳይዘው በፍጥነት እንዲያመልጥ ሲነግረው ፖይራዝ ሰውየውን በመስኮት ያስወጣው ሳለ አሁን ከፊት ለፊቱ ሁሉም ሰዎች መጥተው ይመለከቱታል። ባህሪም ሆነ ሁሉም ሰዎች ተመልካቾች፣ አሁን ላይ ፖይራዝ ተያዘ በባህሪ። ምን ይፈጠራል ቀጣይ?